ቤተሰብ አገር ቤት የናፈቀው የወፎች ዝማሬ የናፈቀው እነዚህ ጥቅጥቅ ያለ ደን የናፈቀው ካለ እንግዲህ በዚህ ቪዲዮ ናፍቆቱ ይወጣልታል ማለት ነው። ሰዎች እንዴት እንደሚያምር አያችሁ? ማይ ጋድ በቃ ይሄ የሀገር ቤት ነው የሚመስለው። It's end? No, I think it's houses, people's houses. Wow. ግን ጥቅጥቅ ያለ ደን ነው። ደን እንደዚህ መንገድ ተሰርቶለት ግራና ቀኝ የሆነ እንደዚህ ያየሁት አገሬ ነው። ዶሮ ልጆኝ መናፈሻ ሐምሌ 19 የሚባል መናፈሻ አለ። እንግዲህ ምናልባት ይሄ ቪዲዮ የሚደርሳችሁ የምታውቁት ትኖራላችሁና ሰርግ የሚደረገው በፊት ማለት ነው። እንደኔ የ1900 ልጆች ማለት ነው። የ2000 ልጆች የሚሌኒየም ልጆች አይመለከታችሁም። ይሄ የሚመለከተው እኛን የ90ዎቹን ትውልድ ነውና ሰርግ የሚደገሰው ሐምሌ 19 መናፈሻ ብሔረ ጽጌ ምናምን ነበርና ቦታው እንደዚህ ነበር። እንደዚህ ጥቅጥቅ ያለ ደን፣ በጣም የሚገርም ጥቅጥቅ ያለ ደን። ከዛ ግን የሚያማምሩ ያው ቦታዎች ይኖራሉ። ፎቶ መነሻዎች፣ አበባዎች ምናምኖች አሉ እና እንዲያ አይነት ነገር ነበርላችኋለሁ። ከዛ በቃ በዚህ ሙሽራ ያልፋል በአማረ በተስተካከለው ማለት ነው። ከዛ ፎቶ ትነሳላችሁ። ከትምህርት ቤት ወይም በግሩፕ ሄዳችሁ ፎቶ ትነሳላችሁ ምናምን። ስናሳዝን የድሮ ልጆች እንዲህ ነበር። የሚሊኒየም ልጆች ናችሁ እንጂ ነገሩን ከፍ ያደረጋችሁት እና እኛ የ90ዎቹ እንደዚህ ነበር እንላችኋለሁ። ሰርግ ምናምን መናፈሻ ነበር እንደዚህ ፏ ብልጭ። በቃ ጫካ ነው የሚመስለው። ባይዘው የእንጦጦን ጫካ ይመስላል። ለማናቸውም ወይል ምን ልታሳየን ነው ካላችሁ እኔም ራሱ ማየው የሆነ ነገር ይኖራል ብዬ ነበር የመጣሁት ወደዚህ። እዚህ የተደረስኩ ኋላሳ እናቴ ምንም የለም ጫካ ብቻ ነው። ኦኬ ጫካም ለካ ይናፈቃል ደግሞ አይደል? ማን እንዳገር የሰው ሀገር ፎቅ ብቻ የሰው ሀገር ህንጻ ብቻ ለምን የሰው ሀገር ከተማ ብቻ ለምን? አንዳንዴም እንዲህ ያው ገጠሩን ብዬ ነው። እቺ አፍሪካዊት ጓደኛዬ ነች። ጎረቤት ሀገር ኬንያ፣ የጎረቤት ሀገር የኬንያ ሰው ናት። እሷም እንግዲህ የምትነግረውን እየነገረች ነው ለወገኖቿ። የስ it's here. You need it? Here. Where? It's in my pocket. Are you sure? Yeah. Nothing is It's here. fun? Nothing. Oh, seriously? You get it? Oh my God. I connected here. Jesus. Yes. Oh. Could have gone lost. Oh my gosh. It's better that you got it. Oh my goodness. What is this? አይገርማችሁም? አይዲ ቢኖረኝና ብጥለው ጓደኛ አግኝታ የት አለ አይዲሽ ብትለኝ ደግሞ እንደያዘ ሰው ኪሴ ውስጥ ነው። እንደ ግቢ ነው ሰጀጋታል እዚዮ አቦ አትሉ እና እኔስ ያው ይሄኛው ቪዲዮ ጥቅሙ አገልግሎቱ እንደው በጸጥታ የወፎችን ዝማሬ እየሰማ ጥቅጥቅ ያለውን ጫካ ለማየት ነው። ሌላ ምንም የለ።
ከጣ ማዶ ነው የመጣ ነው። አስቡት እስኪ